ያን እየወሰደ ጸጉሯን የነካካ ወንድ ልጅ ለሴት ልጅ እንዴት አድርጎ መንከባከብ እንዳለበት አዶናይ ሳይቶን ነበረ። ሁሉ ጊዜ ጆን ቱ ቢ ኦነስት ዲስሪስፔክት ሲያደርጋት ነው ያየሁት። አዶናይ በጣም ሪስፔክት እንኳን መድረክ ላይ ያሉ ቆሞ ራሱ ጸጉሯን እየነካ ቲሸርቷን ከፍ እያደረገላት ሪስፔክት በቃ ወንድ ልጅ እንዴት ለሴት ልጅ ማድረግ እንዳለበት አስተምሮ አሳይቶን እኔ አዶናይን ማልወደውን እንደወድ ያደረገው በዚህ በጃኒ የተነሳ ነው። ባይዚ ገባ ግን እንትና በቃ ዲስሪስፔክት ያደርጋል። የወለደውን የራሱ ልጅ ስም እንኳን አያውቅም። ሰው እንዴት የራሱ ልጅ ስም እንኳን በዚህ ላይ መጥቶ ስሙ ማን ነበር ምናምን ብሎ የሚጠይቅ ነው። እና እኔ ተከትየውም አላውቅም። በጣም ጥሩ ያልሆነ ለሴት ልጅ የማይደረግ ነገር ነው ሲያደርግ ያየሁት። እና ያንን እንደውም ሶሪ ማለት አለበት ብዬ አስባለሁ ለአጠቃላይ ለሴቶች። አንድ ሀሳብ እዚህ ጋር ይቅርታና አልያዛችሁ። እኔ እንግዲህ እዚህ ጋር ገስት ላይ አይ ቲንክ የሁላችሁንም ሀሳብ ሰምቻለሁ። ምናልባት እኔም ከእናንተ ጋር ነው ሀሳቤ ቅድምም ስንገልጸው እንደነበረ እቺ ልጅ በደንብ ተጎድታለች። አዎ እኔ እንደ አንድ ግለሰብ ላምን የሷን እንዲህ መደረግ ላምን የምችለው የቻልኩትን በምንድን ነው እስከዛሬ በተለቀቁ ቪዲዮዎች ዲስሪስፔክት ሲያደርጋት ብዙ ነገር አይልም ብዬ እኔ ስለደመደምኩ ነው። ስለዚህ አንተ ግን አሁን ጆካ ከሁላችንም የተለየ ሀሳብን በዚህም በዛም ሳይድ መሆን ስላልፈለግ እንዳንተ ደግሞ ግርታ ያለባቸው ሰዎች ደግሞ ከሁለቱም አካል መስማት ያለባቸውም ሰዎች ስላሉ ምናልባት ሁለቱም ግዴታ መጥተው ኤክስፕሌን ማድረግ አለባቸው። ቢኮዝ ይሄ የኢትዮጵያ ሕዝብ መቀለጃ ነው ብዬ አላምንም። እውነቱ ይውጣ። እኔ ከሷ ሳይድ ነኝ አሁንም ቢሆን ግን ይሄን ነገር በደንብ ደግሞ እስከ ህዝብ ወደ ሚዲያ እስካመጡ ድረስ ለህዝቡ ሁሉ ነገር ክሊር መሆን አለበት ብዬ አምናለሁ። እሱም በበኩሉ ቢኮዝ ከተጠያቂነት አያመልጥ። ሁለቱም በህዝብ ድጋፍ ኑሯቸውን የሚኖሩ ናቸው። ሁለቱም ጌመር ናቸው። ስለዚህ እንደነዚህ አይነትን ደግሞ ይሄ ስርዓት አልበኝነትን የሚያደርግ ደግሞ ከሆነ ዛሬ በገነባው ስምና ዛሬ ገንዘብ አለኝ ብሎ እንደሚደነፋ ሴት ልጅ በዚህ ያህል ደረጃ እንደዚህ የሚያስደርግ ከሆነ አሁንም ወደ ነበረበት ቦታ መመለሱ አይቀርም ማለት ነው። ስለዚህ ከህግም ተጠያቂነትም አንጻር እንዲሁም ከኛ ከዚህ ከሚዲያው ላይም ካለም ምድር ላይም ካለውም ህዝብ አንጻር ያለውን ነገር መተው ሳይንቁ መተው መጠየቅ አለባቸው ሁለቱ። በቃ ይሄ ግዴታቸው ነው። አንተ አሁን እኔ የምመርጠው አንተ ጋር ለምንድን ነው ወይ በእሷ ሳይድ አይደለም ወይ በሱ ሳይድ አይደለም። ሶ ሚዛን የሆነ ቦታ ላይ መተው ለህዝቡ ማብራራት አለባቸው። ቤቴን ከፍቼ ለየብቻ አወራለሁ የሚል አካል ወይ እኛ ላይ ድራማ እየተካሄደብን ነው እውነትም እንዳላት ሆኖ ልጅቷ ለሽቀላ ለሌላ ነገር ካልሆነ በስተቀር መተው ሀሳባቸውን ለህዝቡ ማሳወቅ አለባቸው። ይሄንን ነው የምለው። ግዴታቸው ነው፣ መጠየቅ አለባቸው። ቢኮዝ ከህዝብ እየተቀበሉ እየኖሩ እየተዳደሩ እስከሆነ ድረስ ሚዲያ ላይ ላመጡት አጀንዳ ራሳቸው መጠየቅ አለባቸው ብዬ አምናለሁ። አመሰግናለሁ። ኦኬ እንደምን ዋላችሁ ጋይስ? ዋሴ እንዴት ነህ? እንኳን ደህና መጣህ። እንዴት ነህ አባቴ? ሰላም ነው? እንዴት ዋላችሁ? አለሁ። እንግዲህ እናንተ የሁለት ደጋፊ መሰላችሁኝ። ከግራም ከቀኝም ከጃኒም ከጆንዳንም ላላችሁት ቀጥሉ፣ ችግር የለም እንሰማለን። እነሱም እያደመጡ እስከሆነ ድረስ ይሰማሉ። መጨረሻ ላይ ምርጫቸውን የሚወስዱት እነሱ ናቸው። ኮፒ ሊንክ አትደረግ። ኮፒ ሊንክ እያደረጋችሁ አካውንቱን ከፈለጋችሁ ታፕታፕ አድርጉ፣ ከፈለጋችሁ ኮፒ ሊንክ፣ ከፈለጋችሁ ሪፖርት አድርጉ። ኦኬ እንግዲህ አሁን ጆከር ጋር ወይ ዮኒ ጋር ከገባ ያው እውነቱን መውጣቱ አይቀርም። ግን እስከዛ ድረስ እኛ የራሳችን መላምት እንሰጣለን መጣው እስኪናገሩ ድረስ ማለት ነው። ግን እንደዚህ መላምት እንሰጥ ደግሞ መማር ያለብን ነገሮች አሉ። አሁን ጃኒ አሪፍ ልጅ ነች፣ እሱም ጆንም አሪፍ ልጅ ነው ለእኔ ማለት ነው። ግን አሁን ትልቅ ነገር የተገነዘብኩት ምንድን ነው ማህበረሰባችን ውስጥ ሴቶች በጣም ይበደላሉ፣ ይጎዳሉ፣ በጣም ጥቃት ይደርስባቸዋል። በዛውም ልክ ደግሞ ይህንን ታኮ ሴቶች ለአድቫንቴጃቸው የሚጠቀሙትም ነገር አለ። ገባ? አይጎዱም አይደለም፣ ይጎዳሉ። አንዳንድ ደግሞ አሉ የሚጠቀሙበት። አሁን እንደዚህ አይነት ነገር ሲፈጠር ለወንዱ ህይወት ትልቅ አደጋ መሆኑን አስበን ማስረጃ የሚገኝበት ነገር ሆኖ ስንፈርድ ጥሩ ነው። ከግል ህይወታችን ጋር ማገናኘት የለብንም። አሁን ጃኒ እንደዛ ተጎድቻለሁ ብላለች። በቃሏን ያለችው ማስረጃውን አላየንም፣ እሱን ያዘጋብኝ ብላለች። ማስረጃ አላየንም፣ ግን ስሜቷ ነው። ስልክ ገብቶብኝ ከራሷ ኤክስፒሪየንስ ያየችውን ነው መጣ የተናገረችው። የእሱ ፓርት አልተሰማም። ስለዚህ ቸኩለን ለመፍረድ እንትን አንበል። ለምን ለልጅቷም ጥሩ አይደለም በኋላ ላይ
እውነቱ ሌላ ሆኖ ከተገኘ። ከዛ ውጭ ግን ቲክቶክ ላይ አንድ ፔጅ ለማዘጋት ምንድን ነው የሚያስፈልገው ነው። አሁን ፔጁን በእሱ ስም አውጥቶት ከሆነ ወይ እሱ ኮንትሮል አድርጎት ከሆነ ኦኬ በፈለገው ሰዓት ይዘጋዋል። ግን በሪፖርት በምናምን ከሆነ አብሶ ትልቅ ፔጅ በጣም አስቸጋሪ ነው። ብዙ ሰው ሪፖርት አድርጎ ተሰብስቦ ቴሌግራም ላይ መጣው ምናምን ነው። ስለዚህ አንድ ሰው አይጠፋም እንግዲህ ሪፖርት አድርጎ። ሪፖርት ላይ ስትሄድ ደግሞ የእሷ በጣም ትልቅ አካውንት በየቀን በሚሊዮን ታፕታፕ የሚደረግ ነው። ያ እና ከነዛ መሀል ሰዎች ደግሞ ሪፖርት አድርጉ ከሚላቸው ሰዎች መሀል ደግሞ አንዱ መጥቶ መናገሩ አይቀርም። እንደዛ ከሆነ ያዘቀባትና ግሩፕ ከሆነ እና ፔጁ በማን ቁጥጥር ውስጥ ነው አክሴስ አለው ወይ እሱ የሚለውን መጀመሪያ ማወቅ አለብን ለማዘጋት። ከዛ ውጭ ደግሞ አደጋ ደርሶብኛል፣ እንደዚህ ቆርጦኛል፣ እንደዚህ አድርጎኛል ምናምን ያለችውን ማስረጃ ቢኖር አሪፍ ነበር። ሜይ ቢ በሰዓቱ ላይኖራት ይችላል። ግን አሁን 100% ሽሮኝ የምነግራችሁ ቲክቶክ ላይ የሚጠቀሙ ልጆች አዲስ አበባ ያሉ ወጣቶች ማለት ምንም አይነት ውይይት ቢያደርጉ ምንም አይነት ንግግር ቢያደርጉ ይቀራረሳሉ። ይህ ፋክት ነው። ለአደጋ ንግግራቸው አዋ ታሾፋለ እንዴ ነገም እንደሚመጣ አያውቁም። ስለዚህ ይቀራረሳሉ፣ ይጠነቀቃሉ እርስ በርስ ምናምን እና ዝም ብሎ እንዲህ ከላይ ነገር አይኖርም። ገብቷል አባባል። አሁን ሁለቱ የድሮ ፍቅረኛሞች ናቸው። ያላቸውን ሪሌሽንሺፕ አናውቀውም። አሁንም ተደዋውሎ ተነጋግረው ሊሆን ይችላል ወዘተ። ግን አሁንም ተደዋውሎ ሳይሆን ላሲዝ እና አሁን የተላከልኝ ሌላ ሰው ነው የላከልኝ። እሱ የተላከልኝ ቮይስ አለ። በቅርብ ጊዜ ጎንደር በነበረችበት ጊዜ ከአዶናይ ተደብቃ ለእሱ እንደደወለች፣ እሷ ደግሞ ዛሬ ላይ ተቆርጫለሁ አካውንቴንም እሱ ነው ያዘጋው ብላ መታለች። እሷን ሰምተናል። እሱ ደግሞ በውስጥ በኩል ከሰው ከሌላ ሰው ያገኘሁት እሷ አዲስ አበባ እሷ ጎንደር እያለች ከእሱ ተደብቃ እንደደወለች ቅድም ሳሰማ የነበረው ቮይስ እንደዛ ነው። አይ መቼ ነው የተደዋወለችው? ያን ሌላ ጉዳይ ሊሆን ይችላል፣ ራሱ ሊጠየቅበት ይችላል። እሺ ያ እና ነገሮች እዚህ ጋር የሆነ ነገር እምለዋለሁ። ይቀርሻል ምን መሰለህ ብሮዬ፣ ከዚህ በፊት ራሱ ፍቅረኛ መሆኗን ተናግሮ አያውቅም። እሷ እንዲወጣ ትፈልግ ነበር፣ እሱ እንዲወጣ አይፈልግም ነበር። እሷ ባለችበት እንኳን አስታውሳለሁ ሲያወሩ እኔ የምፈልገው ትልቅ መቀመጫ ያላት ሴት ነው እያለ ሁላ ነበር የሚያወራው። እሷ እያለች ይሰማታል ምን የሚል አስተሳሰብ አልነበረውም ልጁ። በሴት ላይ ባለው ነገር በጣም የተበላሸ አመለካከት ነው ያለው። ይሄንን ነው የሚናገረው። አጠገቧ እንዲታወቅ አይፈልግም። እንኳን የሱን አይደለም የልጁን እናት እስር ቤት ገብታ ማርገዟ ከታወቀ ምናምን በኋላ ነው ሰው የባን ነው። እንዲያውም ሲወራው ውሸታሞች ተብሎ ብዙ ሰዎች ሲሰደቡ ሰምቻለሁ። እና አብዛኛው ጊዜ የሚናገረው ንግግር ፍቅረኛ ለሚባሉት በክብር ያናገራቸው፣ በክብር ያወራቸው፣ በክብር ሻይ ቡና ያላቸውን አሳይ። ልጁ እንደዛ አይነት ልጅ አይደለም። በቃ ሴት አክባሪ አይደለም። በቃ ፍቅረኛ አክባሪ አይደለም። እውነቱን እንነጋገር። በቃ ይሄ ሰው ይሄን ያደርጋል። በቪዲዮ አውጥታ ነው ያሳየችው። ነገ ደግሞ ማስረጃ አለ እኮ። ይሄ ደግሞ የታከመችበት ቦታ፣ የተቆረጠችበት ቦታ እንግዲህ ከመሬት ተነስቶ ሰው እጁን ተቆርጦ በሆነ ጉዳይ ተቆረጥኩ ብሎ አይደል የሄዱበት ሆስፒታልም ይኬዳል እኮ። ማስረጃው እኮ ከባድ ሆኖ እሱን ያሳከመኝ ብላለች። ግን እኔ አሁን እያልኩኝ ያለሁት እሱ ማዘጋቱን በምን ሜቢ ንዴትም። ስለዚህ አሁን ኤግዛክትሊ ምንድን ነው መሰለህ አሁን መቁረጧን እሱን ያሳከመኝ ወስዶ ብላለች። ስለዚህ ይህን ነገር አድርጎታል ማለት ነው። ገብተዋል። ከመሬት ተነስታ ሄዶ አድርጓል። ኦኬ ወደዛ ጨረሰ። የማስቆረጡ ወደዚህ ጋር ስንመጣ ምን መሰለህ እሱ ከእስር ቤት ከወጣ በኋላ ጀምሮ እነዚህ ሁለት ሰዎች ማስ ሪፖርት አለባቸው። በተከታታይ ካየ የአዶናይም አካውንት ጆን ዳንኤልም የአዶናይም አካውንት የእንትና የዚቼ ጃኒም አካውንት በየጊዜው ሪፖርት ይደረጋል። እሱም እኮ ግን እንደዛው ይላል በተደጋጋሚ። ከዛ ሰዎች ተናገሩ ይሄ ነገር የሚያደርገው በጣም ፔጆች እኮ ችግር እያመጡ ነው። ቆይ ልነግርህ ነው። በዚህ መሀል ነው የምልህ በዚህ መሀል ይሄን ነገር የሚያደርገው ጆን ዳንኤል ነው ብለው ሲሉ ከኔ አታነካኩኝ እኔ የለውበትም ምናምን ብሎ ላሽ ማለት ፈለገ። አንተ እሱ ሳይመጣ እንደዚህ አይነት አቢዩዚቭ ነገሮች አልነበሩ። ይሄ የቅናት ነገር እንደነበረ የሚያሳይ ነገር ነው። የቅናት ነገር አለ፣ ያልቆመ ነገር አለ። በፊት የጣልካትን አውት ሻይን ስታደርግ ጀለሲ ነገር ይመጣል ብዬ አስባለሁ። እና ብዙ ነገር በሴት በኩል ባለው በሪሌሽንሽፕ ባለው ጆን ዳንኤል ጥሩ ሰው አይደለም ለሴት ልጅ። ይህን ፋክት አድርጌ ነው የምናገር። አይደለም ካየ ነው ባየሁት ነው የምናገረው። ግን አሁን አሜሪካ ከተቀየረ በኋላ እኮ የብዙ ሰው ፔጅ ችግር እያመጣ ነው። ቪዲዮ ያወርድብሃል፣
ፎሎወር ይቀንስብሃል፣ ዋርኒንግ ይሰጣል ምናምን። በጣም ችግር እያመጣ እኮ አሜሪካ አይደለም ያሉት አባቴ እና አይ ነው ግን የሁሉም ሀገር የኢትዮጵያ የሌላው ሀገር አካውንት እኮ አልተቀየርም። ማብራታ በቪፒኤን እኮ ይገባል። አሜሪካ ያለ ነው እንጂ የእናንተ ምንም ችግር የለውም እኮ ማብራ ፍርዱ አሪፍ እንዲሆን ጆካ ባልከው እየቀነሰ ነው ዮኒ። እሱ ላይ የሁሉም ሀገር የሁሉም ጆካ ፍርዱ አሪፍ እንዲሆን ማለት ነው። ሁለቱም ይምጡ በማለት ቢመጡ ደስ ይለኛል። አሁንም ግን እኔ በደንብ አድርጌ በማየው ነገር ባየሁት ነገር ለሴቶች ምንም አይነት በፎንቃ ደረጃ ስማቸው እንኳን እንዲጠራ አይፈልግም። ማናት ያንተ ሲባል ማውራት አለብን ጉዳይ ላይ ነው እንጂ የእሷ አዲስ አበባ ወይ አይ ጆከር፣ እኔ ጥያቄ አለኝ እዚህ ላይ ማለትም የደረሰ ቮይስ ሜሴጅ አለ አይደለ? እሱን የላከልህ ሌላ ሰው ነው የላከልህ? ከሌላ ሰው ነው የደረሰኝ። ከሌላ ሰው ነው የደረሰ አይደል? ለምን ከእሱ አልደረሰህም? እርግጠኛ ለሱን ያደረገችለት አይደለ? ማለቴ እሱ ጋር እኔ አልደዋወልም ማለት እኮ አንተ አሁን ይኸውልህ፣ ተባረክልኝ። አሪፍ ጥያቄ ነው። ይኸውልህ እሷ የራሷን ነው ይዛ የወጣችው የደረሰባትን በፎቶ ማስረጃ ነው ይዛ የወጣችው አይደለ? ማስረጃዋን ይዛ ነው የወጣችው። እሱም በዚህ ደረጃ ከሆነ በሰው ከሚልክልህ ዋይኖት ራሱ ብቅ ብሎ በዚህ ሰዓት እንዲያርጋኛለች፣ እንደዚህ ሆና ቤቴ ትመጣ ነበረ፣ እንዲታረግ ነበረ ብሎ ለምን አልተናገረም? ለምን ማለት በሁለተኛ በሶስተኛ ሰው ከሚልክልህ ብዬ ነው ይሄን ማስረጃ። ምክንያቱም አንድ ነገር ሲላላክ በዚህ ዘመን ብዙ አይነት ነገር ይሰራል። ሁለተኛ ነገር አንተ ባየኸው ማስረጃ መሰረት ማለት ነው አንተ ያንን ነገር አምነህበታል። እኔ አሁን ለምን መሰለሽ እኔ ግልጹን የምነግርሽ ነገር ጆንም በጃኒ ልካቃታ አውቀዋለሁኝ፣ ጃኒንም እኩል ለማውቃቸው ለእኔ እኩል ናቸው። በዚህን ሰዓት ጃኒ ይዛም የወጣቸው ነገር ላይ ጆን ዳንኤልም በሌላ በኩል የደረሱ መረጃዎች ለነዛ ነገሮች ሁለቱም ለእኔ አሁን ውሳኔ ላይ አይደለም፣ መካከል ላይ ነው ያለሁት። ገብቶሻል የምልሽ ነገር አሁን ይኸውልሽ ላስረዳሽ እና ግልጽ አድርጌ ላስረዳሽ። አዳምጪኝ እና ይሄ የስልክ ልውውጥ የነበረው ጎንደር በነበረችበት ጊዜ ከአዶናይ ተደብቃ እንዳናገረችው ነው። በቃ ይሄ እኔ ነገር ሰው ነው አይደለ? የእሷን እኮ ሰምተናል፣ በቪዲዮ አውጥተዋል ሚዲያ ላይ። ሰው ነው አይደለ? ሌላ ጥያቄ ሊነግር ይቻለ ግራ የገባው ነገር ጆከር ልጠይቅ፣ አንተ አሁን ማለት ነው በሁለቱ መሀል ላይ ነህ አይደል ያለኸው? በሁለቱ መካከል ያለው አዎ። የደማን ነው ወይንስ የስልክ ልውውጥን ነው የምታስበልጠው? የደማ የተቀጠቀጠ የተደበደበ ሰው በፎቶ ማስረጃ የመጣ በቪዲዮ ለእኔ እንደሱ ብለሽ ከጠየቅሽ ሴት ልጅ ነች። ፔጁ ላይ ተናግሯል። ስለዚህ ይኸውልህ አንተ ማስበለጥ ያለብህ የፔጁን አሰማን፣ እስኪ የፔጁን አሰማን። ሴት ልጅ ነሽ። ሴት ልጅ እስከሆነች ድረስ በደረሰባት ነገር ከሴት ነው ቀድሜ የምቆመው። ግን አሁን እሱ ሞቶ ስላልተናገረ እኔ የምጠብቀው አሁን ከሁለቱም አፍ እጠብቃለሁ። ከሁለቱም የምሰማውን ሰምቼ መወሰን ያለብን እኛ እኮ ሚዲያ ላይ ነው ያለን። በተለይ እኛ ብዙ ነገሮችን እንሰማለን፣ እናያለን። በውስጥ እኮ ለሚዲያ የማይበረከቱ ብዙ መረጃዎች ይደርሱናል። በሚስጥር እሷና እሱ ፌስታይም የተነጋገሩትን ለሌላ ሰው የላከበት ምክንያት ራሱ እኔ እኮ አሁን ጥያቄ ይኸውልህ፣ ይህን ቮይስ እኔ አለ አይደለ? ይህን ቮይስ እኔ በቤቱ ሲገባ መጀመሪያ ጥያቄ የማቀርበው እኔ ስለሆንኩ ያሰማሁት። ወንድሜ ጆከር እንድትጠይቅልኝ የምፈልገው ማለት ነው እሷ ትደዋወላለች አይደለ? እሱ ልጅ ወልዶ ሚስት አለኝ እያለ በአደባባይ እየተናገረ ነው። የልጄ እናት እያለ አውጥቶ እየተናገረ ነው። የእሷን መደወል ብቻ ነው ያያችሁት። የእሱስ እሷ ጋር ሪሌሽን እንደዚህ መደዋወል በውስጥ መስመር ካለ እሱስ ለምን በዚህ ጉዳይ ላይ ለምን ይግኖራል? ለምን ብሎ ካላረጋት ለምን ያናገራል? ያ ከሆነ እሷም ተዋጣለች እኮ አሁን ይህን ነገር ሰማን አይደል? እሷም ተዋጣለች። ለዚህ እኮ ነው እኔ እኮ አሁን መካከል ላይ ሆኜ መስማት የፈለጉት። እኔም ደግሞ ጆከር አንድ ጥያቄ እንድጠይቅልኝ እንፈልገዋለን። አሁን እንዳለው ነው ሁኔታው ሁሉ ትልቁ ፖይንት የልጅቷ ፔጅ ተመልሶ ስራዋ እንድትሰራበት ነው አስፈላጊው ነገር። ከዛ ውጭ ደግሞ የጥቃቱን ደግሞ በሚጠይቅበት ይጠየቃል። አሁን እንድጠይቅልኝ እንፈልገው ጥያቄ ፔጅ ሲዘጋ ኢሜይል ይልክልሃል። ለምን እንደተዘጋ ዋርኒንጉ ምን እንደሆነ ስንት ጊዜ ማስጠንቀቂያ እንደሰጠ ምናምን ነገር ይልክልህ እና እሱን ኢሜይል ድንገት እጇ ላይ ካለ እሱንም እንድታሳየን እንድናውቀው በሪፖርት ይሁን
በግለሰብ ራሱ ገብቶ የዘጋው ፔጅ ይሁን ምናምን እንደዛ አይነት ነገሮችን ማየት ስለምንችል ማለት ነው። ኢሜይሉ አካላት ምንም ብጠይቅልን እላለሁ። ጆከር ላይ ይምጡ። መልካም ለማንኛውም እኛ ጋር እየተነጋገርን ራሱ ቪዲዮ ፖስቷል። አንድ ጊዜ ይሆንዬ ያሰማሁትንም አሁን ሁላችንም ተያይዘን ወደ ጥሩ ደረጃ እንደርሳለን ብለን እናሳይ። ጆን ዳንኤል ና ሸራርጉለት ይምጣ። ችግር የለውም እየሰማ ነው። ይኸውልህ ቀድሞ ለቀሰው ሁሉ ተበድ አይደለም የጃኒን ህይወት ለመበጥበጥ ሪሌሽንሽፕ ለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበረ። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። አየዋለች እያለች ነው። ራቁቷን ስለሆነች ሆን አላሳየም። ቤተሰቦች እውነቱን እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይህ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ሰው እንዳይመጣ ቤት ስለሚቋጥ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ የትንሽ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤርሻድ ደውላቸው ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ልጅ ሁሉም ነገር ደግሞ ስልክ ሄዳለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለች ኤርሻድ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሽቷ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። ህይወቴን መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማ ነው። ምንድን ነው አለች። መበጠበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንክ መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማንችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሽፕ ላለመበጥበጥ ነበር። ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜይ ቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ቤተሰቦች ሌላው ደግሞ የተለያዩ ምስሎችና ቪዲዮዎች ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዚህ አላደረግም። እናትና አባቴ ካዩዋቸው 1 ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ ያሳየኝ እኔ እንደዛ አላደረጓትኝ። 2 ሴት እህቶች አለኝ። 2 ሴት እህቶችን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም
ሴት ወንድ አብሱ እያላቅም የሚድሮ ተደባደቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረጉ ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትችል ነበር ምንም ነገር አይደለ?